አንዳንድ ጊዜ ወዲያውኑ ይሰራልኛል ብላችሁ ያሰባችሁትን ድርጊት ስትፈጽሙ እንደውም ልታደርጉት የምትችሉት በጣም መጥፎ ነገር ሆኖ ሊገኝ ይችላል። በማናቸውም የህይወት አጋጣሚ ውስጥ የበላይነት ወይንም የመደራደሪያ አቅም ካላችሁ ያንን አቅማችሁን መጠቀም አለባችሁ። ማንም ሰው እናንተን ሙሉ በሙሉ አያውቃችሁ። ካላችሁበት ቅጽበታዊ ስሜት ወጣ ብላችሁ ጥቂት እርምጃዎችን ወደፊት ማሰብ ከቻላችሁና ከሰዎች ጋር አሁን ከሚኖራችሁ ፈጣን ፍጥጫ ባለፈ በቀጣዮቹ 3 ወይንም 4 እርምጃዎች ውስጥ በእርግጥ ስኬትን የሚያመጣላችሁ ምን እንደሆነ ማስተዋል ከቻላችሁ ትርፋማ ሰው ትሆናላችሁ። አእምሯችሁን ከውጊያው ሜዳ በላይ እንደ ድሮን ካሜራ ከፍ አድርጋችሁ አውጡት። በዚህም አስቀድማችሁ አስቡ። የጨዋታውን ማካሄድ አስሉት። በማናቸውም የህይወት አጋጣሚ ውስጥ ያላችሁን ኃይል ተጠቀሙ ሲባል ብዙ ሰዎች ካላቸው አቅም የተነሳ ፍርሃት ውስጥ ይገባሉ። ሌላኛውን ሰው እንዳያስቀይሙ ይሰጋሉ። በጣም ርቀው እንዳይሄዱ በመፍራት ዝቅ ብለው ይደራደራሉ። በእጃቸው ያለውን እውነተኛ አቅምም ሳይጠቀሙበት ይቀራሉ። ይህ ደግሞ የሚያስተላልፈው መልእክት ደካማ እንደሆናችሁ፣ ሌሎች እንዳሻቸው ሊቀልዱባችሁ እንደሚችሉና በሚቀጥለው ጊዜ ሲያገኟችሁ ራሳችሁን አሳልፋችሁ እንድትሰጡ ለሚያደርግ ድርድር እንደሚያዘጋጇችሁ ነው። እናም ያሸንፏችኋል። አንዳንድ ጊዜ አቅማችሁን እንደምትጠቀሙ ለሰዎች ማሳየት አለባችሁ። አቋማችሁ ጉዳትን ሊያደርስ የሚችል ቢሆን እንኳን እናንተ ደካማ እንዳልሆናችሁና በሚቀጥለው ጊዜ ከናንተ ጋር በአክብሮት መደራደርና መወያየት እንዳለባቸው ምልክት እየሰጣችኋቸው ነው። ይህ ከረጅም ርቀት ላይ መመልከት የመቻል አስተሳሰብ ነው። ከቅጽበታዊና ስሜታዊ ምላሽ ማውጣት ማለት ይህ ነው። ትልቁ ጨዋታ የረጅም ጊዜ ጨዋታ ነው። ወደፊት የምትጋጩባቸው በርካታ አጋጣሚዎች መኖራቸው አይቀርም። እናንተ በቀላሉ የምትገፉ እንዳልሆናችሁ ልትቋቋሟቸው እንደምትችሉና ከጀርባችሁ ሌላ የተደበቀ ጥንካሬ እንዳላችሁ ለሰዎች ማሳየት ይኖርባችኋል። ለምሳሌ ፍቅር በጣም ጊዜያዊ ነገር ነው። ስለዚህ ሰዎች ሊወዷችሁና ሊያፈቅሯችሁ ይችላሉ። ይህ በጣም ጥሩ ነገር ነው። ነገር ግን ከጊዜያት በኋላ አንድ ነገር ተከስቶ ቀድሞ እንደወደዷችሁ ላይወዷችሁ ይችላሉ። እነሱን የሚያስደስት ነገር ካላደረጋችሁ ያ ፍቅር ወደ ሌላ ስሜት ይቀየራል። ነገር ግን ቢፈሯችሁ ያ ፍርሃት በቀላሉ አይጠፋም። ጠንካራ፣ ቋሚና ሁልጊዜም ያለ ነው። እስኪ የምትፈሯቸውን ሰዎች አስቧቸው። መልካምን ነገር ሲፈጽሙ የሚከበሩትን ያህል መጥፎ ነገርንም ቢፈጽሙ ይፈራሉ። ሰዎች ከፈሯችሁ በቀላሉ ሊለውጡት አይችሉም። ምክንያቱም ገደብ ካለፉ ዋጋ እንደሚከፍሉ ያውቃሉ። ጥቃት እንደምትሰነዝሩባቸው ወይም የፈለገውን እንደምታደርጉ ያውቃሉ። ስለዚህ ፍርሃት የበለጠ ቋሚና ትልቅን ኃይል የሚያቀዳጃችሁ ጉልበት ነው። ሆኖም ግን በዚህ ረገድ በጣም ርቃችሁ መሄድ የለባችሁም። ሁሉም ሰው እናንተን የሚፈራ ከሆነ እውነቱን አይነግሯችሁም። የሚነግሯችሁን ነገር ሁሉ እየመረጡና እያለሰለሱ ያቀርቡታል። በዚህ ጊዜ በዚያ ምህዋር ውስጥ በትክክል ምን እየተካሄደ እንዳለ እውነታውን አታውቁም። ምክንያቱም ሁሉም ሰው እናንተ መስማት የምትፈልጉትን ዜና ብቻ እየመረጠ ይሰጣችኋል። ለተሰሙት የሚገባውን እውነት ግን አይነግሯችሁም። የራሳቸውን ሐሳብ አያካፍሏችሁም። ስለዚህ በፍርሃት መክበብ ውስጥ በጣም መራቅ ትልቅ ጉዳት ይዞባችሁ እንደሚመጣ ማሰብ ያስፈልጋል። ለተወሰኑ ልዩ ሁኔታዎች ግን ጥቂት የፍርሃት ጠብታ እንዲኖር ያስፈልጋል። በእናንተ ላይ ሊቀልዱ ከሞከሩ ዋጋ እንደሚከፍሉና በቀላሉ ሊገፏችሁ እንደማይችሉ እንዲያስቡ ማድረግ መሰረታዊ ነጥብ ነው። እርግጥ ነው እንደጠቀስነው ስለናንተ የሚሰማቸው ብቸኛው ስሜት ፍርሃት መሆን የለበትም። ይወዷችኋል፣ ነገር ግን ከውስጥ የሚሰማቸው ይህንን ሰው አከብረዋለሁ፣ የተወሰኑ ነገሮችን ካላደረኩ ግን ዋጋ እከፍላለሁ የሚል ስሜት ይሆናል። የፈለጉትን እንዲያደርጉ ከፈቀዳችሁላቸው የፈለጉትን ያደርጋሉ። ነገር ግን አልፎ አልፎ አስተማሪ እርምጃ ከወሰዳችሁ፣ ጥፋተኛውን ከቀጣችሁና ሊያደርጉት በሚችሉት ነገር ላይ ገደብ እንዳለ ካሳያችኋቸው ይህ በጣም ውጤታማ የአመራር ሰዎችን የመቆጣጠርና ነፃነት የመስጠት ጥበብ ነው። ምክንያቱም ሰዎች የፈጠራ ችሎታ እንዲኖራቸውና በስራቸውም እንዲደሰቱ ማድረግ መሰረታዊ ነጥብ ስለሆነ። ለዚህም ነው ውጤታማ ብለን ልንጠራቸው የምንችላቸው አመራሮች ከሚሰሩላቸው ሰዎች ጋር ይህንን ተግባራዊ ሲያደርጉ የሚስተዋሉት። እነዚህ ሰዎች አልፎ አልፎ ገደቦች እንዳሉ እንድታውቁ ይፈልጋሉ። እነዚያን ገደቦች ካለፋችሁ በእጅጉ ይቆጧቸዋል። በአጠቃላይ ግን በጣም ደግ ለመሆን ይሞክራሉ። ሆኖም ያችን አለንጋ አልፎ አልፎ መጠቀማቸው ሁልጊዜ ሰዎችን ከመግረፍ ወይም በእጃቸው ምንም አይነት አለንጋ ከማጣት የበለጠ እጅግ ውጤታማ መሆኑን አስምረው የሚናገሩትና የሚያስተምሩት ጥበብ ነው። ከዚህ ቀደም እንደ ቀላል ያያችኋቸውን ነገሮችም ከአሁን በኋላ እንደ ቀላል እንዳታዩአቸው ያደርጋችኋል። ዓለምን ስመለከት በአሁኑ ሰዓት በህይወት መኖሬን ሳስብ በህይወት መኖር ራሱ በጣም እንግዳ ስሜት ይፈጥርብኛል። ምክንያቱም ለሞት በጣም ቀርቤ ነበር። ይህ ሁኔታ በዓለም ላይ እየታዩ ያሉ አስከፊ ነገሮች ቢኖሩም እኛ የሰው ልጆች በዚህ የታሪክ ምዕራፍ ላይ መገኘታችን እጅግ አስደናቂ እንደሆነ እንዳስተውል አድርጎኛል። በ30 ሺህ ዓመታት ታሪክ ውስጥ ከነበርንበት ተራ ማንነት ተነስተን
ይህንን ሁሉ አስገራሚ ኃይል ወደ መጨበጥ ደርሰናል። እኛ በእውነት አስገራሚ ፍጥረታት ነን። ይህ ያለን ንቃተ ህሊና ወይንም ኮንሽስነስ እጅግ አስደናቂ ስጦታ ነው። በዩኒቨርስ ውስጥ እስካሁን ካሉ ውስብስብ አካላት ሁሉ የላቀውን አንጎል ብሬን ታድለናል። ሳይንቲስቶች ይህንን አስመስክረዋል። ነገር ግን እኛ ለነዚህ ነገሮች ሁሉ ትኩረት አንሰጥም። ሁሉንም ነገር እንደ ቀላል እንቆጥረዋለን። ጨርሶ የማንጠቀምባቸው አቅሞች አሉን። የአንጎላችንን ጥቂት ክፍል ብቻ ነው እየተጠቀምን ያለነው። በእርግጥ ያለንን ኃይል 1/10ኛውን ብቻ ነው የምንጠቀመው ማለት ይቻላል። ወደ ኋላ እየጎተተን ያለው አእምሯችን ነው። ሳይሰሩ የተቀመጡ እነዚህ ድንቅ ኃይሎች ተሰጥተውናል። በእጃችን ያሉትን እነዚህን አቅሞች እኛ ራሳችን እንኳን አናውቃቸውም። ሁኔታዎች ግን ተጠቅመንባቸው እንድንገኝ ያስገድዱናል። ስለዚህ ውጥረት ወይንም ችግር ሲገጥማችሁ በእናንተ ውስጥ የሚፈሰውን ይህንን ሌላ ኃይል ታስተውላላችሁ። ይህንን ማስተዋላችሁ በጣም ሰዋዊ ተፈጥሮ ነው። መለወጥ አለባችሁ፣ መላመድ አለባችሁ፣ የተለየ ሰው መሆንም አለባችሁ። ይህ ደግሞ እንድታድጉና እንድትማሩ ያደርጋችኋል። ስኬታማ ሰዎች የሚያደርጉትም ይህንኑ ነው። ተነሳሽነት እንዲኖራቸው ራሳቸውን ያስገድዳሉ። ሕይወት ማለት ይህች ናት። ይህንን ዕጣ ፈንታ አድርጎ መቀበልም እጅግ መሰረታዊ ነገር ነው። ልብ በሉ፣ በእናንተ ላይ የሚደርሱት ነገሮች ሊደርሱባችሁ ከሚችሉ ሌሎች ነገሮች ሁሉ የተሻሉት ናቸው። ስለዚህ የሚገጥሟችሁ መጥፎ ነገሮች ነገሩን እንደ ቀላል እንዳታዩት ወይም ወደ ጠቃሚ ነገር የምትቀይሩበትን መንገድ እንድታገኙ እያሰለጠኗችሁ ነው። ምንም ነገር ሙሉ በሙሉ መጥፎ አይደለም፣ ምክንያቱም ሁሉም ነገር የሚሆነው ለሆነ አይነት ዓላማና ምክንያት ነው። ሁሉም ነገር ለሆነ አንድ ታላቅ ምክንያት በስርዓት እየተሰለፈ ነው። እናም ነገሩን ተቀብለን ከሱ የምንማርበትን መንገድ ማግኘት ከቻልን ሁሉም ነገር መሆን ባለበት መንገድ ይጠናቀቃል። በህይወት ውስጥ የሚባክን ጊዜ የለም። ስለ ሰው ልጆች በህይወት ስለሚገጥሙን ክስተቶች ወይም ስለ ራሳችን አንድን መጥፎ ነገር መጥቀስ ካለብን ያ የምንጠቅሰው ችግር በጣም አብዝተን ማሰባችንን ነው። ሁሉንም ነገር ከመጠን በላይ እናስበዋለን፣ እንተነትነዋለን። በዚህ ከመጠን ያለፈ ትንተናና አስተሳሰብ ውስጥ ደግሞ ነገሮችን እናበላሻለን። ጥሩ፣ አስደሳችና ተፈጥሯዊ ሊሆኑ የሚችሉትን ነገሮች እናጠፋቸዋለን። ደጋግመን ካስበን በእርግጠኝነት በዚያ ነገር ውስጥ አንድ አሉታዊ እውነት መፈለጋችን አይቀሬ ነው። ስለዚህ እናስባለን፣ ጥሩ ወይም መጥፎ ነገሮችንም በምናባችን እንፈጥራለን። ነገር ግን እነዚህ የምናስባቸው ጉዳዮች ክስተቶች ብቻ ናቸው። በራሳቸው ጥሩ ወይንም መጥፎ አይደሉም። ዝም ብለው የሆኑና እየተፈጠሩ ያሉ ናቸው። እኛ ግን እያስብን የምንፈልገውን ቅርጽ እንሰጣቸዋለን። አንዳንድ ሰዎች ሰዎችን የመሳብ ተፈጥሯዊ ስጦታ አላቸው። በጾታዊ ግንኙነት ብቻ ሳይሆን በማህበራዊ ወይንም በፖለቲካዊ ህይወትም ሊሆን ይችላል። በጣም ረጋ ያሉ ናቸው። ታሪክን እንዴት በአማረ መልኩ እንደሚተርኩ ያውቃሉ። የመሳብ ኃይል፣ ግርማ ሞገስና ጉልበት አላቸው። ፊታቸው ያበራል። ትክክለኛውን ነገር መናገርም ይችሉበታል። ይስቧቸዋል። ነገር ግን የዚህን ተቃራኒ የሚያደርጉ ሰዎች አሉ። የተሳሳቱ ነገሮችን ይናገራሉ። የተሳሳቱ ነገሮችን ያደርጋሉ። አለባበሳቸው የተሳሳተ ነው። ወደማይሆን ቦታም ይወስዷቸዋል፣ ያርቋቸዋል። እነሱ በቀላል አማርኛ ጸረ ሳቢነት ወይንም አንቲ ሴዳክቲቭ ናቸው። ማንም ሰው አጠገባቸው መሆን አይፈልግም። ታዲያ አንድን ሰው የሚስብ ነገር እንዳይኖረው የሚያደርጉት ባህሪያት ምንድናቸው? ከነዚህ መሃል በጣም ብዙ የሚያወሩ፣ ሁልጊዜ የሚመጻደቁና ሁልጊዜ የሚተርኩት የአሸናፊነትና የተቀነባበረ ታሪክ ያላቸው ሰዎች ናቸው። በሰዎች የመሳሳብ ዓለም ውስጥ ሴቶች ሁልጊዜም ቀላል የተባለን ነገር ሁሉ በሚያብራሩ ወንዶች ይማረራሉ። እነዚህ ወንዶች ሁሉንም ነገር ያብራራሉ። እያደረጋችሁ ያላችሁትን ነገርም ያብራራሉ። ምን ማለታችሁ እንደሆነ ሁሉ ሲያብራሩ ይገኛሉ። ይህም ማንስፕሌኒንግ ተብሎ ይጠራል። ምናልባት ወደፊት በሰፊው የምናየው ይሆናል። ስለዚህ ሁሉንም ነገር የሚነግሯችሁ ከሚደረገው ንግግር ውስጥ 95% የሚሆነውን ለብቻቸው የሚቆጣጠሩ፣ ሆኖም ግን እንደዚያ እያደረጉ እንደሆነ የማይሰማቸው ሰዎች ከሳቢነት እጅግ በጣም የራቁና የተፋቱ ናቸው። ሁልጊዜ የሚመክሩ ወይንም ነገሮችን ሞራላይዝ የሚያደርጉ ያለምንም አይነት መግፍኤ ተሳስታችኋል፣ ይህንን ማድረግ አለባችሁ፣ ይህንን ተዉት፣ ይህ ጥሩ ነው፣ ይህ ደግሞ መጥፎ ነው የሚሏችሁ ሰዎች አንቲ ሴዳክቲቭ ናቸው። ሁልጊዜ ስለ ራሳቸው ታላቅነት የሚመጻደቁ ሰዎችም በተመሳሳይ ክፍል ውስጥ ያሉ ናቸው። ባለጌ ወይንም እብሪተኛ መሆንም እንደዚያው። ምክንያቱም ራሳችሁን የመቆጣጠር አቅም እንደሌላችሁ ያሳያል። ራሳችሁን ዞር ብላችሁ አታዩም። የምትናገሩት ነገር፣ የምትለብሱት ልብስ ወይም መልካችሁ ሰዎችን እንደሚያቀርብ ወይም እንደሚያርቅ አታስተውሉም። ስለዚህ ሰዎችን መሳብ የሚችል ሰው ስለ ራሱ ንቁ ወይንም ሰልፍ አዌር ነው። ስለ ሰውነት እንቅስቃሴው ቦዲ ላንጉዌጅ፣ ስለሚለብሰው ልብስ፣ ስለ አነጋገሩም ያውቃል። ምንም የሚስብ ነገር የሌለው ሰው ግን ምንም አይነት የራስ ግንዛቤ የለውም። እነዚህ ሰዎች ወደ ህይወት ይገባሉ፣ መስታወት ውስጥ አይመለከቱም፣ ስለሚናገሩት ነገር አያስቡም። ዝም ብለው የተፈጥሮ ባህሪያችንን እያሳየን ነው ብለው ያስባሉ። ነገር ግን ብዙ ሰዎችን ያስቀይማሉ። ማንም ሰው እናንተን ሙሉ በሙሉ ጠንቅቆ አያውቃችሁም።
በአንድ የፍቅር ግንኙነት ውስጥ ሰዎች ከጥቂት ወራት በኋላ እናንተን እንደ ቀላል ነገር መቁጠር ወይንም ፎር ግራንትድ መያዝ ይጀምራሉ። ድንገት ካስገረማችኋቸው፣ የተለየ ነገር ከተናገራችሁ፣ ፈጽመው ይወስዱኛል ብለው ወደማያስቡት ቦታ ከወሰዳችኋቸው፣ ሙሉ በሙሉ ከተፈጥሯችሁ ወጣ ብላችሁ ሳይሆን እነሱ ከለመዱት ባህሪያችሁ ወጣ ባለ መንገድ የሆነ ነገር ከፈጸማችሁ ይገረማሉ፣ ይደነቃሉ። እናም በግንኙነቱ ውስጥ ይህንን ሁል ጊዜ ማድረግ አለባችሁ። ካልሆነ ግንኙነቱ አቅሙ ይዝላል፣ ጉልበቱ ሁሉ ያልቃል። መጀመሪያ ላይ ለአንድ ሰው ፍላጎት ሲያድርብን፣ መጀመሪያ ላይ በአንድ ሰው ፍቅር ስንወድቅ ብዙ ጊዜ ነገሩ የተሳሳተ ሊሆን ይችላል። በባህሪያቸው፣ በመልካቸው፣ በአለባበሳቸው ወይም ባላቸው አንዳንድ ነገሮች እንማረካለን። ይህ ደግሞ በመሰረቱ ላዩን ወይንም ሱፐርፊሻል የሆነ ነገር ነው። ሰዎችን ለመጀመሪያ ጊዜ ስታገኟቸው ሁሉንም ካርዶቻቸውን ጠረጴዛ ላይ አያስቀምጡላቸውም። እናንተን ለመማረክና እናንተን ለማስደሰት በጣም ይጥራሉ። ስለዚህ ምናልባት የሚያፍሩባቸው ወይም በጣም ጥሩ ያልሆኑት የባህሪያቸው ገጽታዎች እንዳይታዩ ጠንክረው ይደብቋቸዋል። በዚህ መንገድ ተስባችሁ ከዚህ ሰው ጋር ወደ ግንኙነት ትገባላችሁ። ነገር ግን እውነተኛ ማንነታቸውን አታውቁትም። ምስጢራቸውን፣ የኋላ ገጻቸውን፣ ጨለማ ጎናቸውን አታውቁትም። ከዚያ አብራችሁ ትቀጥላላችሁ። ያ የተደበቀ ማንነት ሲወጣ ደግሞ ይረብሻችኋል፣ ያበሳጫችኋል። በመጨረሻም ግንኙነቱን ታቋርጡታላችሁ። ስለዚህ የረጅም ጊዜ ግንኙነት የምትፈልጉበት ሁኔታ ላይ ከሆናችሁ ከላይ ካለው ገጽታ በታች መመልከት መቻል ይኖርባችኋል። የሰውየውን ስብዕና ፐርሰናሊቲ ሳይሆን እውነተኛ ባህሪውን ወይንም ካራክተር ለመመዘን መሞከር አለባችሁ። እነዚህ ሁለት የተለያዩ ነገሮች ናቸው። ስብዕናቸው ወይንም ፐርሰናሊቲ የሚለብሱት ጭንብል ነው፣ በማህበራዊ ህይወት ውስጥ የሚታዩበት መንገድ ነው። እናንተ ግን ከዚህ በታች ያለውን ማየት ይጠበቅባችኋል። እውነተኛ ባህሪያቸውን፣ ምን ያህል ጠንካራ እንደሆኑ፣ ስለ ህይወት ያላችሁን መሰረታዊ እሴት የሚጋሩ መሆናቸውንና ውስጣዊ ጥንካሬ እንዳላቸው ማረጋገጥ ይኖርባችኋል። በጣም አስፈላጊው ባህሪ ይህ ሰው ትችትን መቀበል ይችላል ወይ የሚለው ነው። ለበርካታ ዓመታት በግንኙነት ውስጥ ስትቆዩ የማይመቻችሁ ነገሮች መፈጠራቸው አይቀርም። የማይመቻችሁን ነገር ደግሞ ልትነግሯቸው ትፈልጋላችሁ። ማናቸውንም አይነት ትችት መቋቋም የማይችሉ ሰዎች አሉ። ትንሽ ዝቅ የሚያደርግ ነገር ሲሰሙ ይፈነዳሉ፣ ይቆጣሉ፣ አንዳንዴም ወደ ጥቃት ያምራሉ። ልትተቹት ወይንም ይህ ባህሪ ይረብሸኛል ብላችሁ ልትነግሩት ከማትችሉት ሰው ጋር በግንኙነት ውስጥ መቆየት አትችሉም። ስለዚህ ያንን መመዘን መቻል አለባችሁ። እናም ሰዎች ስላሏቸው አንዳንድ ውስጣዊ ባህሪያት በጣም ንቁ መሆን አለባችሁ። በጣም ስሜታዊ ወይንም ሃይፐር ሴንሲቲቭ ከሆኑ ልታስተውሉ ትችላላችሁ። በጣም ቀላልና መሰረታዊ የሆነ ነገር ተናግራችሁ እነሱ ግን በቀላሉ የሚቀየሙ ከሆነ ከዚህ ሰው ጋር ለረጅም ጊዜ መቆየት አልችልም፣ ምክንያቱም ሁልጊዜ ይከፋል፣ እኔም እውነተኛ ስሜቴን ልነግረው አልችልም የሚል የማስጠንቀቂያ ምልክት ሊሆናችሁ ይገባል። እንዲሁም አንድ ሰው በጥርጣሬና ባልተገቡ ስጋቶች የተሞላ ከሆነ ሙሉ ህይወታችሁን የእነሱን ስጋት ለማረጋጋት ስትባክኑ ትኖራላችሁ። ስለዚህ የውስጥ ክፍሉን ፈትሹ። የዚያን ሰው ባህሪ እውነተኛ ጥንካሬ ማየት ይጠበቅባችኋል። ላዩን ያሉት ነገሮች መጀመሪያ ላይ እናንተን የሚስቧችሁ ነገሮች ለዓመታት አብረዋችሁ የሚዘልቁ ነገሮች ላይሆኑ ይችላሉ። እናንተ ማሰብ ያለባችሁ እኔን ስለሚስቡኝ ጉዳዮች ከነሱ ጋር ማውራት እችላለሁ ወይ ብላችሁ ነው። አዳዲስ ነገሮችን መፍጠርና እናንተን ማስደመም ይችላሉ ወይንስ በሁለት ቀናት ውስጥ ሐሳባችሁን በሙሉ ሰምታችሁ ጨርሳችኋል? ያንኑ ታሪክ ደጋግመው ሲያወሩት ትሰለቻላችሁን? ወይንስ ከ10 ዓመታት በኋላ በቁርስ ጠረጴዛ ላይ ከዚህ ሰው ጋር ስታወሩ ያኔም ፍላጎት እንደሚኖራችሁ መገመት ትችላላችሁ? ተመሳሳይ የቀልድ ግንዛቤ ወይንም ሴንስ ኦፍ ሂውመርስ አላችሁ? ተመሳሳይ የቀልድ ግንዛቤ መኖር ተመሳሳይ የፖለቲካ አመለካከት ወይም የአንድ ፓርቲ ደጋፊ ከመሆን የበለጠ አስፈላጊ ነው። በአንድ አይነት ነገር ላይ አብሮ መሳቅና ተመሳሳይ የቀልድ ስሜትን መጋራት የሚያስደስቷችሁ ነገሮች መመሳሰላቸው እጅግ በጣም አስፈላጊ ነው። ለብዙ ዓመታት አብራችሁ እንድትዘልቁ የሚረዳችሁ ትስስር ጠንካራ ገመድ ነው። ነገር ግን በእናንተ ላይ ጫና የሚፈጥረውና ያንን አስማታዊ ስሜት የሚሰብረው ዋናው ነገር ሌላኛው ሰው በጣም የተለመደ የሚባል አይነት ሰው ቱ ፋሚሊየር መሆኑ ነው። ስለነሱ ሁሉንም ነገር ታውቃላችሁ። ከአንድ ዓመት በኋላ ምንም የሚተርፍ አስገራሚ ነገር የለም። በጣም የተለመዱ ሰው ይሆናሉ። አእምሯችሁ መባዘን ይጀምራል። ምናልባት ከዚህ የበለጠ ሳቢ የሆነ ሌላ ሰው ይኖር ይሆን ትላላችሁ። ስለዚህ ትንሽ የምስጢር ባህሪ ያለውን ሰው አስቡ። ማንነታቸውን ሙሉ በሙሉ አታውቁትም። ይደብቁታል ብላችሁ የምትጠረጥሩት ነገር ደግሞ በጣም ሳቢና አጓጊ ነው። እናንተ ካሰባችሁት በላይ ጥልቅ ማንነት አላቸው። ብልህ ናቸው። ስለሚያሳስቧችሁም ሆኑ ስለማንኛውም ጉዳዮች በትክክል ማውራት ትችላላችሁ። በዚህም ምክንያት ትልቅ ትስስር ይፈጠራል። አንዳንዴም በሚናገሩት ነገር ትገረማላችሁ። ስለዚህ ዋናው ነገር አስፈላጊ አይደለም ማለት ባይቻልም አካላዊው አይደለም። ከጥቂት ዓመታት በኋላ ሙሉ በሙሉ ከጠፋ ግንኙነቱን ይጎዳዋል። ይህንን መካድ አያስፈልግም። ነገር ግን በአንድ ሰው የመገረም አቅም፣ ከነሱ ጋር ውይይቶችን የመቀጠል ችሎታ፣ በተመሳሳይ ታሪኮች የመዝናናትና ቀልድን የመጋራት አቅም እንዲሁም ለእንስሳት ተመሳሳይ ፍቅር መኖር በጣም ወሳኝ ነው።
ስለዚህ እናንተን እንደ አንድ ግለሰብ የሚገልጿችሁ የተወሰኑ መሰረታዊ እሴቶች አሏችሁ። እንስሳትን መውደዳችሁ ይሆን? ስለ ጠፈርና ስለ ባዕድ ፍጥረታት ወይንም ዩፎ ያላችሁ ፍላጎት፣ ምንም ይሁን ምን የሚያስደስቷችሁ ነገሮች አሉ። ሌላኛው ሰው ይህንን ጨርሶ የማይጋራ ከሆነ ለረጅም ጊዜ ለነሱ ያላችሁን ፍላጎት ጠብቆ ማቆየት በጣም ከባድ ይሆናል። እንግዲህ በረጅም ጊዜ ግንኙነት ውስጥ እጅግ በጣም አስፈላጊ የሆኑ ጉዳዮች እነዚህ ናቸው። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።